እንተዋወቃለን ወይ ልንባባል በደማቋ እሁድ ዛሬም ተገናኝተናል። ቸኮሌት ወይም ኬክ? ቸኮሌት ወይም ኬክ እርግጠኛ ነሽ? አንድ ያሳይልኝ። ወይ ቸኮሌት እኔ ቸኮሌት ያርገኝ። ቸኮሌት ወይም ኬክ አልሽ አንቺ ዋነሽ። አስቤዛ ተሳስቶ አይ እሱማ በጣም ልክ ነው እንጂ አንቺ ነሽ የተሳሳትሽው። እንደ ድሮ አስቤ ድሮ እንደዛ ነበር ያኔ የምረጡኝ ቅስቀሳ ላይ እንደዛ የምረጡኝ ቅስቀሳ ስትይ እኮ እኔ የእውነት አልገባኝም ነበር። ተመራጭ ነበር ልላት ነበር እኮ ለካ ያኔ ነው ጅንጀናው ላይ ማለት ነው። ትድገምልሽ ጥያቄው? አይ ጥያቄው ገብቶኛል። እንደ ሌላ እንዳንገረጣ ነው። አበባ አሳይልኝ። ካልሆነ ገደልኩ። አንቺ በዛሬ ዓመት ስትመጪ ለምርጫ ቅስቀሳ እንደምትያለሽ ማነው ታላቅ ብዬ ልጠይቅ? ሊፈቀድ ከሆነ ማነው ታላቅ? አንድዬ እኛ ሲኒየሮቻቸው ነበር ነው። ስለዚህ ከእናንተ ልጀምራ ይሻላል መሰለኝ። በንግግር እንኳን ከኔ የበለጠ ወይዘሮ ማለት የተሻለ ያወራሉ። ወይዘሮ ማለት ምን ይሉናል? ስራ ቦታ ነው የተዋወቅነው። ሽቶ በጣም እወዳለሁ። የሽቶ አድናቂ ነኝና ራሱ መስፈርቴ ውስጥ የባል መስፈርት ብዬ ያስቀመጥኩት ሽቶ የሚቀባ ወንድ ብዬ ነው። እና ሽቶ የሚቀባ ወንድ ነው መስፈርቱ? የመጀመሪያው መስፈርት በቃ ብቻ ሽቶ ደስ የሚል መሆን አለበትና ዲዮድራንት መሆን አይችልም ብዬ አይሆንም። ብቻ ሽቶ በጣም እወዳለሁና ስራ ቦታ አንድ ቦታ ነበር የምንሰራው። ከዛ እንዳጋጣሚ ሆኖ ሲያልፍ ሸተተኝ ሽቶ። ባገኘሁት አጋጣሚ ሽቶክ ደስ ይላል ብዬው አለፍኩኝ። ከዛ በኋላ በቃ መገናኘት ጀመረን፣ ማውራት ጀመረን፣ እየተዋወቅን መጣን ማለት ነው በደንብ። እሺ አንተ ምን ትላለህ? ያው ስራ ቦታ ብዙ ጊዜ ጽድት ብሎ መታየት ደስ ይለኛልና ጸዳ ብዬ ነው። ያኔ ሱፍ ነበር የምናደርገው፣ ኤርፖርት ነበር የምንሰራው እና በአጋጣሚ ተገናኘ። ያው እንደ ወንዶች እትት ምናምን ብዬ አይደለም ከላይ ነው ዱብ ያለው እንጂ እትት ምናምን ብዬ አሳምኜ ምናምን አይደለም። ያው ሲሰጥ ሰጥ አይደል ሰጠኛው። ምን ያህል ጊዜ ሆናችሁ በፊት? አሁን 4 አመት ማለት ነው። 1 አመት በትውውቅነት 3 አመት በትዳር። ሽቶ ቀጠለ ወይስ ቀረ? አይቀርም። አይ ግድ ነው ቀጠለ። ጨመረ የበለጠ እና ባለቤትህ ለአፍጥር ሰዓት የሚሆን ምግብ ስታዘጋጅ ደጋግማ መስራት የሚቀላት ምግብ የቱን ነው? ጥብስ ነገር። ጥብስ ስልሽ የስጋ ብቻ አይደለም የሀሳብ ጥብስ ማለት ምን ማለት ነው? ጥሩ ምርጥ ነገር አስቤ ከጠበቅኩት ያው ጥብስ በግ ምግብ ነው። አሳይልኝ እስኪ በልስ አማቹን በደንብ አቤት ብቻ መሰለሽ እንትን ታስተካክሉት ነገር አለ። ዛሬ እኮ ምክር ሰጥቼ እኮ ነው የምለቃችሁ፣ ዝም ብዬ አይደለም። እንቀበላለን። አዎ አኩራፊዎች ናችሁ ተብላችኋል። ውሸት ነው? ዋሽቷል አይልም። ኧረ ጉዴ! በማስረጃ ላቀርባ አላልክም? ይቻላል አላልክም? ያኮርፋል። አኮርፋለች ብሏል። አታኮርፊም እንዴ ሰሚራ? ኧረ
አታኮርፊም? ከየት አምጥተህ ነው ታዲያ ታኮርፋለች? ስትጀምሪ አታስታውሽም? ትናንትና ሁሉ አኮርፈሽ ነበር። ወዲያው መርሳቷ ነው ደግሞ ደስ የሚለው። ይኸውልሽ ዋሾ እኮ አኩረፊ አይደለማ የሚባለው ወዲያው ምትረሽ ከሆነ እኮ ለጊዜውም ቢሆን እንደ ሰው እኮ ሲያኮርፍ ለ10 ደቂቃ ይጨንቃል። ታውቂያለሽ? በጣም ይከብዳል። በተለይ የተኮረፈው ሰው ያሳዝናል። ይኸውልሽ አስተያየቱ ራሱ በልመና እኮ ነው። አስተያየቱ አንድ አይነት ነገር ነው የቀረበው ሊል ይችላል። አምናለሁ እኔ። ታኮርፊያለሽ? ካሁን በኋላ ታኮርፊ እባክሽ። ባልሽ ምን ሊልሽ ይችላል? የማይወድልሽ ነገር የማይለኝ ነገር የለም ብዙ ነገር። ኧረ እባክሽ እሱ ግን 1-3ቱን የነገረኝ። እስኪ አንቺ 1-2ቱን ንገሪኛ። አትይዋዮሽ ምን ሊል ይችላል? ታስደበድብኝ ነው እንዴ? ኧረ አለሁልሽ ዛሬ እንዴ እኔ አለሁልሽ። እንዲህ ብዬሽ ነው ሁሉ የምጠብቀው። ምንም እንዳታስቢ። ምን ሊል ይችላል? ምን አለ መሰለሽ በጣም ሰው ታምናለች። በጣም ከስተቷ ደግሞ አትማርም። ስልክ ሁሉ ስጪኝ ብላት የሆነ ሰው ሰርቋት ሊሄድ ይችላል። አዎ ይዞብኝ ይላል 3 ጊዜ። አብሪክ ተሰራሽ በአንድ አይነት ነገር። ሁለቱን እንደውም አንድ ሰው ይወሰደ። ሌባ ተረቴ። ከዛሬ ጀምሮ አቆሚ። አንቺ ሰው መኝ ሰው ይክዳሽ። ካንቺ ይለፍ ካንቺ ይለፍ። ምናልባት በሌላ ነገር የመጣ ነገር በዚህ ሊያልፍ ይችላል። በተራ ነገር በእርግጥ ያናድዳል፣ ግን ይለፍ። አልሰማም እያለች ነው አና። አይ ግን ምለው ያው በቃ ስልክ አትግዛላት ነው የሚለው። አሁን ጥለው ሰጥ ከሆነ አነስ ያለ ስልክ ይገዛል። አዎ በቃ ካልሆነ ይሄ ራሱ ትልቅ ነገር ነው። እሱም ተወዷል። ወደ ቤት ስትሄድ ለባለቤትህ ምን ይዘህላት ብትሄድ በጣም ልትደሰት ትችላለች? ሙዝ ነው የምለውልኝ። እስቲ ያሳይ። ኩርፊያ ትጠላለህ። ሊጀመርብህ ነው። አዘረት እየተናደድሽ እንዴ? ኧረ በፍጹም አይደለ? ጨዋታ ነው። እንዴ ፈገግታሽንማ እንዳናጣ በፍጹም። ባለቤትህ ፀጉሯን የምትሰራበት ፀጉር ቤት ስሙ ማን ነው ወይም የት ነው በሚለው ሌላ ከኔ ነው የሚጀምረው። አሁንም ከኔ ነው የሚጀምረው። እሺ ከነሐሰነት ጀምር። እሺ ሐሰነት ፀጉሬን እሰራለሁ ብለሽ ነው? አትሰሪ። ያው ሰፈር ነው፣ ቅርብ ሰፈር። ቀጥታ ወደ መጀመሪያው ጥያቄ ልለፋ። እሺ ባለቤትሽ ምንሽን ሲስምሽ ደስ ይልሻል? ምን ሳቃችሁ? ይመልስልኝ የለም? ከማን ይጀመር ብለን ነው? እሺ ሰላማዊት ካንቺ ነው ጀምር። ጉንጭሽ ታይ። አዎ ይባላል በኢየሱስ ለምን? ባለቤትሽ እኮ ነው። አዎ ታዲያ ምን ችግር አለ? ኧረ እሱ ይላል፣ ምንም ችግር የለበትም። ከንፈርሽ እሺ እታለ ግንባሬን አቤት የቀረ ነገር የለም። እንደው 5 ሰው በሆነና ሁሉም ፊታችን ላይ ያሉት ነገሮች በተጠሩሽ። እሺ ባለቤትሽ ምንሽን ሲስምሽ ደስ ይልሻል ብለን ነው? አረ ቀላል ነው እኮ ከንፈሯን ስሙ ደስ ይላል። እሺ መልሱን ሁላችሁም ከመለሳችሁ በኋላ ነው የምታሳዩልኝ። እኔም ከንፈሯን ሰው። እሺ አዎ የተለየ አይደለም። ኧረ ተው አትኮራ። ይሄ መኮራረጅ ነው የሚጎዳው። እንዴ ይሄ ትምህርት ሚኒስቴር ነው እንዲያወጣው ነው። አሳዩልኛ ሚስቶች። መጠርጠርስ ግንብ እኔ ታስበው ሚስቶች ሸም ይዟችሁ አይደል እንደዛ ያላችሁት ነው አይደል? እውነቱን ንገሩ። በነጋታው ምናምን አላረግም፣ ልምድ የለኝም የማረግ ልምድ የለሽ እንጂ ባለቤትሽ ስለሚደብረው አይደል? ምንም አይደብረውም፣ ምንም አይሰማውም። ምንም እሺ ቀባሻለሁ። ባልሽ ሻሽ ስታረጊ ምን ይሰማዋል አላችሁ? ሶስቱ ምን ያሉ ይመስላችኋል? እስቲ መልሱልኝ። ከኔ ይጀመር። እኔ ምንም የተለየ ስሜት አይሰማኝ። አረ ለኔ ባታርግ ነው የሚሻል። ማዘሬ ነው የምትመስለው።
ያው ሻርካ ከዛስ ጋቢስ ታጨምርላት። አይ ሻሹም እኮ ደግሞ ምተኛ ስትል ፀጉራችን ታውቃለህ ያስቸግራል። የሴቶች ፀጉር ስለማይሆን ነው ቢሆን ችግር የለውም። ፀጉራችን ሲበላሽ ሻሽ አድርጋ ጠዋት ብታምር ይሻላል። ጠዋት ያው ታስተካክላለች። እንደገና ስነቃ ሌላ ፊት ከማይ ዶክተር ስለዚህ ካለሻሽ ይሻላል። ቶሎ በቃ ቶሎ ፀጉር ቤት ግብት ውጥት የሚሉበት ነው። እንደዛ ከሆነ ያው ሚስት እንድትላጭ ማድረግ ነው። አሪፍ መልስ ነው። ሰዓቱ ሲመሽ ይደብረኛል። ይደብራል። ብቻዬን መሆን አልፈልግም። ይደብራል። በጣም ይጨንቀኛል። ምን ሆነች ማን ተነኮላት ምናምን አለ አይደል? ብዙ ነገር አለ። ማናያት ማናያት እንኳን በጣም ተማምንበት በህይወትም አሰማም። ኧረ እባክህ እንደ ቁመቷ እንዳይመስልሽ ልቧ ተራራ ነው። የሚገርም ልብ ነው ያላት። አትፈራም ሁላ። ኧረ ምንም ነገር ቢያጋጥማት ውሻ ትፈራለች። ወይ ውሻ የኔ እናቴ እኔ ቢጤ ነሽ አንቺ። ሰው አትፈራም፣ ውሻ ግን ትፈራለች። በጣም ትፈራ። እቺ የምታክል ውሻ ትፈራለች። አይዞሽ እኔ ቢጤ ማግኘቴም ደስ ብሎኛል። ብዙ ሰው ስለሚስቅብኝ አይረዳኝ። ውሻ በጣም ነው የምትፈራ። የመጀመሪያው ሴት ልጆች ቅቤ ሲቀቡ አልወድም፣ ቅቤ ስለማልወድ ማለት ነው። ሁለተኛው ደግሞ በጣም እንደ ተጋነነ ያጠረ ሚኒ ቀሚስ ባይለብሱ ደስ ይለኛል። ባይለብሱ ደስ ይላል። ትንሽ ወረድ ከጉልበት በታች ቢሆን እሺ። እኔም አንድ ነገር አለ። ቅቤ እኔም በጣም ነው የምጠራው። በህይወቷ ቅቤ ተቀብታ አታውቅም። ኧረ እባክህ እርጉዙን እራሱ ተቀብታ አታውቅም። አይፈቅድም። አይ በቃ እንደምጠላ ስለምታውቅ አታረገውም። እሷ ነው አታረገውም። አሁን ለነገሩ እየቀረ መጥቷል። ብዙ አይደለም ቅቤ ግን ተረዱ ሲደረግ አንዳንድ ግን ራስ ያደርጋል ምናምን ይላሉ። በጣም ውይ በጣም እናንተ ሞክሩት። ለኛ ለእናንተ ምን መክራለሁ ለያል እንዴ? ኧረ ሽታው ነው ችግሩ። በቡና ማኪያቶ ነው የሚሆነው። ቅቤ ማለት ነው ያቆማል። ቅቤ ስትቀባ በቡና ስታደርገው በጣም ማኪያቶ ምከራት ለምስ ሁሌ የሚያስቀኝ ነገር ነው። ሴት ልጅ አጥንት ስትግጥ አልወድም። ከተመቸ አትጋጥ እንጂ ምን ችግር አለሽ? እኔም አጥንት ሙዴ ነው። ሴት ልጅ ስታደርገው ግን አልወድም። ምን ይዛ አጥንት እንዲህ ስትግጥ አልወድም። እንዲሁም ሃርሞኒካ ነፋፋ ይመችኝ። ጀግና ናት ማለት ነው። አይ ቀስ እያደረገች እንዲህ እያደረገች እሱማ ካፌ ቤት እንደፈለገች ታዲያ እንደፈለገች ትብላ። ካፌ ከሆነ ብትል ኖርማል ነው። ካፌስ ቤት ግን ይመቻል። ካፌስ ብትግጥ ግን እሱማ ያው ሰው ታውቂው አይደል? አቃቂር ያወጣል። ሰው እንዳይወጣባት ነው እንጂ አንተ ችግር የለብህ። እኔ ችግር የለብኝም። እናንተም ችግር የለባችሁ። ቤቷ ከሆነ ግን ፈታ ብላ እንደልባችሁ ከቻለች ሙሉ በጉ ዘሌ በጣም አሪፍ ዘሌ ይሁንልህ። ቤቢ ሀቢቢ ምናምን የለም። ኦሬ ማይ ላቭ አልተለመደም። ያው አክሴፕት አደረገው። ሃኒ ነገር አለ እኮ ግን ነገር ማሬ ምናምን ማሬ ውዴ ባባ ይሄ ሁሉ የለም። ዘሌ ነው በቃ። እዛ ጋር ግን ፍቅር አለ። ፍቅር ገብቷል። ፍቅር ሁሌም ሲጠራኝ ፍቅር ነው የምትለኝ ከመጀመሪያ እስከ መጨረሻ። ቤቢ አይደለም ደግሞ እማ እና እናቴ ነው የምላት። እናቴ ውይ ደስ ይላል። ሁለተኛ እናቴ ነው። ሁለተኛ እናቴ ናት። ሁለተኛ እናቴ። ቅድምም ብዬሻለሁ እንደ እድሜው አይደለም። በጣም የሚገርም ልብ ነው ያላት። የ70 ዓመት አይነት ጠጠር ያለ እድሜ አስተሳሰብ ነው ያላት። ስለዚህ በሰል ብላለች ማለት ነው። ኑሮ አስተምሯት። ጥሩ ነው። እንደዚህ አይነት ሚስት ደግሞ እኮ አይገኝም። ከላይ ነው። ይኸውልሽ ብዬሻለሁ ቅድም አይደለ? በለፍ አይደለም በተሯሯጠ ሽቶን ተቀባውት አላልክም ግን? ያው አውቆ እኮ ነው ንፋ ያለኝ። ለዛ አይነት እኔን ሲያጫውተኝ ያዝናናኛል። ምን ያጫውትሻል? ብዙ ነገር ያጫውተኛል። ምን አይነት ነገር እስቲ ለምሳሌ አሁን ቤት ውስጥ ዝም ብለን ከስራ ምናምን እረፍት በሚሆንበት ጊዜ እንደዚህ ስልክ እያየን እንጫወታለን። እንደዚህ እየተኮላኮልን እንጫወታለን። እየተኮራኮርን ነው እንደዚህ። ኧረ እባክሽ ትፈሪያለሽ ስትኮራኮሪ ማለት ነው። እውነት ልጆቻችሁ አይቀኑም እንደዛ ስትጫወቱ? ይቀናሉ። ግን ያው ለእኔም ለእነሱም ጊዜ ይሰጠናል። በፌስቡክ ነው የተዋወቅነው። በፌስቡክ? እሺ። ከዛ ማን ነበር መጀመሪያው ሜሴጅ የላከው? እኔ ነኝ። አንተ ነበር? ምን ነበር ያልኩት ታስታውሳለህ? ሃይ ነው። ውይ በቃ ከዛ በኋላ የቀጠለችው ኖርማል ትወቅ ማለቴ ምንም ነገር አልነበረም። አንቺ ግን አልከጀችውም ነበረ በሜሴጁ? ምን ብለሽ መለሽ አንቺ? እኔም ሃይ በቃ ከዛ የትነሽ እዚህ ሰፈር ምናምን ተባባልን። መጀመሪያ ጊዜ ስንገናኝ ላይብራሪ ውስጥ ነበር የተቀጣጠርነው። ከዛ አሁን በፍቅር 2 ዓመት በትዳር ደግሞ ወደ 4 ዓመታችን ሄድን። አጠቃላይ 6 ዓመት። የአንድ ልጅ
የአንድ ልጅ ወላጆች ናቸው። ወላጆች ነን። በጓደኝነት እያላችሁ አሁን ያገባችኋቸውን ባሎቻችን ይሆናል ብላችሁ ታስቡ ነበር? አስበሽ ምን አይነት ሰው አገባለሁ? ስለ ባል አስቤ አላውቅም። ምን አይነት ሰው አገባለሁ ብለሽ ታስቢ ነበር? ኮስተር ያለ ወንድ ደስ ይለኛል። ኮስተር ያለ። ከዛ ባለቤትሽ እንደዛ ሆነ? አዎ ኮስተር። በዛም ነው ጠበቅ ያደረኩት። አሃ ስለዚህ ጠበቅ ያደረግሽ ብሎ ሴት ሆኖ ወንድ ሆኖ ደግሞ ኮስተር ሲል ደስ ይላል። ቆፍጠን ሲል። እሺ እኔም ተጫዋች ቢሆን ደስ ይለኝ ነበር እና እሱም ተጫዋች ነው እና ደግሞ በፍቅር እያለን አገባዋለሁ ብዬ አስብ ነበር። አብለሽ ታስቢ ነበር ወይ ላልሽኝ፣ ያው አስብ ነበር። በቃ መጨረሻ እሱ ነው ብዬ አስብ ነበር። ከዛ ሆኖ ተገኘ። ሀና እኔ ግን አላሰብኩትም ነበረ። በመጀመሪያ ስንገናኝ ጉዞ ሄደን ነበር የተገናኘነውና የት ነበር ጉዞ? ወደ ደብረ ሊባኖስ ጉዞ ሄደን ነበር። እሺ ከዛ እዛ ሄደን ተገናኘን። ስልክ ውሃ ውስጥ ገብቶብኝ የተገናኘነውና በጣም ነበረ የምጠላው በሚገርም ሁኔታ ማለት ነው። ማንን? እሱን በጣም መጀመሪያ ስልክ አላውቀውም። ያው ሰንበት ትምህርት ቤት ሲማር ቤተክርስቲያን ነው የማውቀው እና ጉዞ ስንሄድ በአንድ ነበር የሄድነው። የቤተክርስቲያን ጉዞ ነበረ። ከዛ ስንሄድ ያው ከቤተክርስቲያን ውስጥ እኔ እንጃ በጣም ሲሪየስ ስለነበረ በጣም እንትን ነው ነበር ይኮሳተራል በጣም። ስልኬ ውሃ ገብቶብኝ ፀሐይ ላይ እንትን አለልኝና ምንም ሰጠኝ። ከዛ በዛ መሀልም እንትን አለን አልተግባባንም። ከዛ የሆነ ትምህርት ቤት 9ኛ ክፍል ሚኒስትሪ ተፈተኝ 8 ፈተና ትምህርት ቤት ሊያስመዘግበኝ ያክስቴ ልጅ ይዞኝ ሄደ። ከዛ ያክስቴ ልጅ ሲገባ አንተ ማስመዝገብ አትችልም ተማሪ ነህ ተባለ። ከዛ የአንድ ቀን የዛን ቀን ብቻ ነው መዝገብ ያለውና እዛ ግቢ ውስጥ ደግሞ እሱ ነበር ሰፈሩ እዛ ስለነበር ማለት ነው። ከዛ ያክስቴ ልጅ ደግሞ ሰንበት ትምህርት አብሮ ስለሚማሩ ያውቀው ነበር። ከዛን አስመዝግብልኝ አንዴ ብሎ ጠየቀው ማለት ነው። እሱ ሊያስመዘግበኝ ነው ምንም አልፈልግም አልኩኝ። እንዴ እና ታዲያ ዛሬ ካለፈሽ አይቻልም ተባልኩኝ ማለት ነው። ከዛ በቃ እሺ ብዬ ሊያስመዘግበኝ ሲገባ ምንሽ ነው ስትባይ ባለቤቴ ነው በያለኝ ማለት ነው። ዋው አልኩኝ። ከዛ በቃ ምንም ማድረጋችን ሲለኝ እሺ በቃ ምንሽ ነው ስባል ስገባ ባለቤቴ ነው ብዬ ተዋወቅን። በቃ በዛው ጓደኝነታችን ቀጠለ ማለት ነው። የፈሩት ይደርሳል ይባላል አይደል? የና ባባል ታውቂዋለሽ? አዎ። የናቁት ምን ይላል? ይወርሳል። በጣም ይገርማል። አሁን ልጅም ወልዳችኋል? ልጅ አለ ነው። ጫያው እንግዲህ ጫማው ልቃ ገባው ነው እሱን ልረሳ እችላለሁ። ያሳየሽ አውቀህ ነው ወይስ የእውነት እየረሳኸው ነው? በየቀኑ ብትነግረኝ ነገር ነው ብዬ ነው ማለት ነው። መርሳት ሳይሆን አውቄም ሳይሆን እኔ ብዙን ጊዜ እሷ ደጅ ላይ ቀይሬ የምገባው ጫማ እንኳን ቢኖር እሱን እንኳን ላት ነበር እሱን ስለማታደርግልኝ። አየሽ፣ ስለዚህ ጫማውን አስቀምጭለት በቃ ልቀቅ እባክሽ። ከውጭ አድርጎት የሚገባው አይመስልሽም? እሺ የእውነት ግን ሚስቴ ብለህ ትምህርት ቤት ስታስመዘግባት አንተ ሚስቴ ትሆናለች ብለህ አስበህ ነበር? በቁም ነገር እውነት እምቢ ብትልስ ኖሮ? የሰው ልጅ ያለው ሳይሆን እግዚአብሔር ያለው ነው የሚሆነውና እውነት ልብህ ነግሮህ ነበረ። ግን ሳታገቡ በፊት አላገባ ይሄን ባረኩ ኖሮ የምትሉት ነገር ምንድን ነው? ምንም የለም። ስለዚህ ወደ ኋላ ብትመለስ ሪዋይንድ ቢደረግም ይሄው ነው የሚሆነው። ታዋቂ ሰው ከመሆንና ባለሀብት ከመሆን የትኛውን ትመርጣለች? ባለሀብት ይመስላል። ባለሀብት ኃይሉ? እኔም ባለሀብት ረረረ የኔም እንደዛው ነው የሚመስ ባለሀብት ልትሆን ትመርጣለች። እንዴ ታዋቂ ሰው ግን መሆን አይፈልግም ማለት ነው? ሰው ተባለክስ መጥቶ ባለሀብት ስትሆን እኮ ታዋቂ ትሆናለህ። በእውነት በጣም አንደኛው ሁለቱንም አለመምረጥ ከተቻለ ሁለቱንም አልመርጥም። ሁለቱንም አትመርጭም? አዎ። አሳይልኝ። ሀብታም ሆና አትፈልጊም ማለት ነው? የእውነት ለመናገር ለምን? በጣም ሀብታም መሆን አልፈልግም። ከልጄ ጋር ሁላ እንጣላለን። በእውነት የ12 ዓመት ልጅ ባለችን ብዬሻለሁ። እሷ በጣም ሀብታም መሆን ትፈልጋለች። በጣም ማለት ነው ገና ማለት እንደና እኔ ደግሞ ሁሌ በቃ ስለምላት ኔጌቲቭ ነገሮችን ስለምነግራት በቃ ማሚ አታውሪ ምናምን ትለኛለች። ለምን ግን እንደዛሽ? ምን ከእግዚአብሔር ጋር መጣላት አልፈልግም። ሰው ሀብታም ሲሆን ከእግዚአብሔር ጋር ይጣላል ብለሽ ነው የምታስቢው? በብዛት እውነት ማለት በቃ የሆነ ይርቃል። ስልኩን ያዘጋሃት ምን ብለሃት ነው? ኦኬ በቃ የወደድኩሽ ነው ምናምን ያፈቀርኩሽ ነው በቃ ፍቅርሽ እየገደለኝ ነው ምናምን ማረገትና ከዛ በቃ የለም ውብ የለም ለ2 ሳምንት ማለት ነው። ስልክ ይነሳል ቤትሽ ጻፍ ምናምን አይመለስም እንዴ? እኔ ምልክ በ2 ሳምንት ፍቅርሽ እየገደለኝ ነው ግን ልክ ነው እንዴ? 2 ሳምንት አይደለም። እኔ መጀመሪያ ቀን ያየኋት ቀን ነው እኮ ያበርኩ
ከዛ ያችኛም ልጅቷ መሀል ላይ ገባች። በአካል ከአንድ ወር በኋላ ተገናኘንና ከዛ በኋላ ስንት ጊዜ ፈጀብህ ወደ ትዳርም ለመግባት እሷንም ደግሞ ጓደኛ እሺ ለማስባል? እሺ ለማስባል 2 ዓመት ላይ ቀለበት አለ። ከዛ 3 ዓመት በፍቅር ነው። ከ3 ዓመት በኋላ ተጋባን ማለት ነው። ግሬድ ትንሽ ተንጠባጠብኩ ማለት ነውና ስንት ገባ? ኤፍ ምናምን ገባልኝ። ሲጀመርም ፈተና ምርጤ ነው። ፋይናል ፈተና ላይ ያው እኛ ተኝቶ ወይ እኔ እሷን ነገር አውቃታለሁ በጣም። እኔ ማይ ኤክስፒሪየንስ አድርጌያለሁ። እረዳሃለሁ። እያጠናን ታኛውኝ ማለት ሌሊት እንደዚህ አንግተህ በዛው ፈተና ልትገባ ከዛ መገባሁኝና ዶርም ምናምን ትንሽ አረፍ ብዬ እና ለካ እነሱ ሲሄዱ ፈተና ቀስቅሰውኛል ጠዋት ላይ እና ትንሽ አንዴ ምናምን ብያቸው ስነሳ ከፈተና ወጥተዋል እነሱ። ከዛ ምናምን ብዬ ሮጭ አስተማሪው ጋር ሲሄድ ያው አላገጠብኝ ምናምን በጣም ተሾፋለ ምናምን ብሎኝ ያው ዲኑ ጋር ወስዶኝ ትንሽ ሙድ ያዞብኝ። ከዛ ወደ ናዝሬት ሄጄ ሃፍ ሴሚስተር ላጉል ሴሚስተር ላይ ነበርና አይመችም ክላስ ለመጀመር ምናምን። ከዛ ምናምን ተጫርኩ እንደ ምናምን ስል ጀለሶች ደውለው ኧረ አልፋ እኔ ቃይን ይዤ ነበር ሙሉ ሄድኩት እና እዚህም አይመችም። ስለዚህ በቃ ግቢ እንመለስና 6 ወራችን ዓመት እንደውም ከጀመርኳት አይቀር በዛ ላይ ፐርፎርማንስ የለየው ምንድነው እኔ እስኪ የምችለው ልሞክረው ምናምን ብዬ ገባሁኝ። ከዛ ያው ታች ክላስ ነው አድ የምታደርጊውና ያው እነሱ ክላስ ገብቼ ምናምን አድ ማድረግ ጀመርኩኝ። ሳያት ምናምን እንደዚህ ስትዞር አይኗ ምናምን ተኩላለች እና በጣም ታምር ነበርና እዛው ዓመት ላይ ያቀረብኩ ማለት ነው። ያው እኛ ስጠይቃት ያው ትንሽ ተንገራገርኩኝ እና እዛ 2007 ላይ እንግዲህ 9 ዓመት ሆኖ ማለት ነው። እኔ የምላችሁ ግን እዚህ ላይ እንዳላችሁ ትምህርቱን ጨረሳችሁት? ሁለታችንም። እኔ አሁን እዛ መቅረቴ ያው ዲግሪውንም እሷን እየመጣሁኝ ከዛ ያው ሽማግሌ ወደ መላኩ ማሰብ ተጀመረ። አሁን በቅርብ አይደል 1 ዓመት ኦልሬዲ ከተጋባን 1 ዓመት ሆነን ማለት ነው። 8 ዓመት በጓደኝነት ስንት ዓመት? በፍቅር 8 ዓመት። በፍቅር 8 ዓመት ተምራችሁ እስክጨርሱ ድረስ በትዳር 1 ዓመት ስራ እስክንሰራ ድረስ ነው እንጂ